እግዚአብሔርን በ465 ድርሃም ነው እሺ እኔና ባሌ ዛሬ የደረስነው ተቀጣሪ ነበርን ኦኬ ተሰትረን እሱም ሰርቶ እኔም ሰርቼ ነው ዛሬ ነው የደረስነው ካርጎ አድርጌ አላመጣውም እኔ ተጨማለቀ ያለሽ እንዴ ስለ ልጅና ስለ ባል ለማውራት በቃሽ አንቺ ሰው ዝም ሲልሽ ተሰተሪ ለጓደኞችሽ ራሱ አልሆንሽም ጓደኞችሽ አንቺ ከተጣላሹ ሰው ጋር እንዲጣሉልሽ ትፈልጊያለሽ ደሞ እሷ ሰው ትንቃለች አሁን እሷ ከሆነ ሰው ጋር እንትናለች እሷ ብሎክ አድራጊ ናት ብሎክ ታደርጋለች ከዛም በኋላ ሂዶ እንዲለማመጣት የኔ ፍቅር ይልማ እንዱ አድራሽ ባናትሽ ተተከይ እኔ ሀዊ ነኝ ሀቢብቲ ተተከይ አይ መለከተኛ ወዴ ያደኩበት ሀገር ወንዝ ከላይና ከታች ነው የሚፈሰው ኢትዮጵያም አልሸተትንም እንኳን እዚህ ሳሙና በሞላበት ታጠቢ ውዴ ይሄ ጄል ምናምን አለሽ ታጠቢበት ስፖንሰር ሆንሻለሁ ወይ ደግሞ ጸጉር ቤት ከፍቻለሁ ሞሮኮ ባስ አለሽ ግቢና ታጠቢ ይዛ ከፈለግሽ ተቃልዳለች እንዴ ሲጀመር የመጀመሪያ ጥላችን እኔና እሷ በቃል ነው ቃልን ታቋታላችሁ ቃልን እኔ ፊት ለፊት እናገራለች እኔ ፊት ለፊት ስላችሁ እሷ እኮ እንደዚህ ውሽማናት የእንትናው ሽማናት የእንትናም ምን አገባሽ ታይ ቅርብሽ ለምን ትናገሪያለሽ እንደዚህ ለምን ትሆኛለሽ አንቺ እኮ ትልቅ ሰው ነሽ ሁለተኛ ነገር ደግሞ ተሰብስበን ቁጭ ብለናል ሲጀመር እኔ እኮ የእናንተ ጀማ አይደለም በነገራችን አይደለም አንፈልግም ምክንያቱም እዚህ በልታችሁ ከኋላ ትበላላላችሁ እርስ በራሳችሁ ራሱ አልወድም እኔ አይመቸኝም አይቶ ማለፍ ደግሞ አልችልም ምን በተመለከተሽ ከዛም ብር ለምን ይሄሽ እምቢ ስሉሽ ተመለሽ አንቺ እኮ እንደዚህ ነሽ እኔ ብር እንዳይሰጠኝ እንደዚህ ምን አገባኝ እኔ ስለሰው ምን አገባኝ ብቻ ትመክሪያለሽ እንጂ አንቺ ውሽማ ኧረ ተይ ብናወራ ብዙ አለ ተይ እያንዳንድሽ አሰጣሻለሁ ተይ እንከባበር ብዙ አወጣልሻለሁ ተይ ይቺን ስራ ካገሯ ከደሴ ከወሎ ተሰዳ መታ ፈጣሪ በሚያውቀው አምጥቻት እዚህ ስንት ነገር ሁና የመጣች በእንደዚህ አይነት መልኩ መሆኗ በጣም ህዝብ እየተደመመባት መሆኗ እኔ በራሴ ሌላ ዓለም ወስዳኛል ይውዲ በዛ ላይ የላይኩ ጋጋታ የኮሜንቱ ጋጋታ እንደው ቁጭ ብዬ ማታ ጉዳችሁን ሳይል ያመሸውት የዝች አንጫጫሻቸው ነገር ለራሴን በዛ ላይ ደግሞ እስከንቀልቤ ስነሳ ማሪ መብረቆች ሌላ ደስታ ደግሞ አመጡልኝ እዛ ላይ ነው ውዲ እዛ ላይ ነው ከዛ ውጪ ግን ሌላ ላይ አይደለም እሺ ስለ ልጅ ደግሞ አንቺ ምሰው ነሽ ትናገራለሽ አረ ሀቢብትዬ ማአረዬ እኮራባችኋለሁ ልጆቼ ኢትዮጵያም ሂደሽ ለመዝናናትም ሆነ ቤተክርስቲያን ለመሄድ ሲኖርሽ ነው መሄድ ስትችይ ነው አቺም ሰው ልጅ እኮ አይናገርም እኔ አልተዳቀልኩም አው ባሌ ወሎዬ ነው ያውም ጀግና ልጄን አትሳደቢም ነበር ዲቃላ ብለሽ ወሎዬ ነው ጽድት ያለ ልጅ በአባቱ ይጠራል ኦኬ ስለዚህ ልጅሽን ሰብስቢ መጀመሪያ የ22 አመት ልጅሽን መጀመሪያ ሰብስቢ ስለ እኔ ከማውራትሽ በፊት ኦኬ መጀመሪያ ሰብስቢ ግማታም ለምትይ ደግሞ እውነቴን ነው የምልሽ ሰው ግማታም አይባልም ግን አንቺን ብልሽ ደስ ይለኝ ነበር ግን አፌ ይቆሻል ባንቺ እንዲቆሽሽ አልፈልግም በጣም ብዙ ሽቶዎች አሉ ቤቴ አብድርሻለሁ አብድሬሽም ነበር እሰጥሻለሁ ሀቢብቲ ሀዊ ነኝ እኔ ጫምላቃ እንኳን ሌላ አይደለም ባደግንበት ሀገር እንኳን ወንዝ በመንገዱ እየጎረፈ ጸድት ብለን ነው ታጥበን መንገባ እንኳን በዱባይ ምድር ውሃ አይዲያታ ታጣቢ ስፖንሰር ሆንሻለሁ ሳሙና የገማ ነው ስለግም የሚያወራ እኔ እኮ ባልካርጎ አድርጌ ያመጣው ሴት አይደለሁም እኔ በጣም ጥርት ያልኩ ነኝ ልጅሽን መጀመሪያ እንደ ሰው ልጅ እንኳን ከኢትዮጵያ አውጥተሽ ዱባይ አምጥተሽ አዝናኝ ስለ ልጅ ከማውራታችሁ በፊት ራሳችሁን ሰተር አድርጉ ሀቢብቲ ኢትዮጵያም ለመሄድ እኮ ሲኖርሽ ነው
ኢትዮጵያም ለመሄድ ሲኖርሽ ነው። ቤተክርስቲያን ደግሞ ልጆቻችንን ስናስቆርብ እኛ ካሜራ ደቅነን አናስቆርብም። ኑ ይውልኝ አንልም። ዛሬ ቤተክርስቲያን ይጃለው ነገ ዳንኪራ ቤት ገብቻለሁ አልልም። እኔ መጀመሪያ ልጅሽን ስነ ስርዓት አስተምሪ። ማታቆይ ነው ጀግና ሴት ነኝ። እንደናንተ ልጄን ደብቄ አስቀምጬ አይደለም። እኔ መጀመሪያ ኢትዮጵያ ያስቀመጣችሁ ልጃችሁን በስነ ስርዓት ኩሩበትና ልጆቻችሁን ፖስቱ። ልጆቻችሁን የ22 አመት ልጅ ያላችሁ እንኳን ልጆቻችሁን ቤታችሁ ውስጥ ደብቃችሁ አስቀምጣችሁ ልጆቻችሁን እንኳን አንድ ቀን እንኳን ፖስታችሁ ታውቃላችሁ? ስለምኮራባት ነው። አምላኬ የሰጠኝ ስጦታይ ነው። መጀመሪያ ልጅሽን ሰትሪ ውዴዋ። ቀሚስ መልበስ እንኳን ያስተማርኩሽ እኮ እኔ ነኝ። ነይ ቀሚስ ላልብስሽ ነው ያልኩሽ። ምን ታካብጃለሽ እንዴ? ወንድ ነበርሽ እኮ ሴት እንኳን ያደረግንሽ ታካብጃለሽ? ጨምላቃ። ስለ ልጄ ከመናገርሽ በፊት ተሰተሪ። ልጅሽን አንድ ቀን ፖስተሽ ታውቂያለሽ? ስለማላፍርባት እኮ ልጄን ሳስቆርብ ደግሞ እኔ ካሜራ አልደቅኛ አይደለም ማስቆርበው። አንቺ አትነግሪኝም ስለ ቤተ ክርስቲያኔ። አስተምርሻለሁ በቃሌ በጭንቅላቴ። መጽሐፍ ቅዱስ መያዝ አይጠበቅብኝ። አንቺ እኮ ማለት ወንድምሽን የሸጥሽ ከሃዲ ነሽ። ወንድምሽን የሸጥሽ፣ ደምሽን የሸጥሽ፣ አሳልፈሽ የሰጠሽ ልንገርሽ፣ አሳልፈሽ የሰጠሽ ደምሽን ከሃዲ ነሽ አንቺ። ሆዳም ለከርስሽ ብለሽ መጀመሪያ አንቺ ልጅሽን በስነ ስርዓት አስተምሪ። ልጅሽን ስነ ስርዓት ልብስ አለባበስ ራሱ አስተምሪ። ስለ ልጄ ከመናገርሽ በፊት ተሰተሪ። ልጅሽን አንድ ቀን ፖስተሽ ታውቂያለሽ? ስለማላፍርባት እኮ ልጄን ሳስቆርብ ደግሞ እኔ ካሜራ አልደቅኛ አይደለም ማስቆርበው። አንቺ አትነግሪኝም ስለ ቤተ ክርስቲያኔ። አስተምርሻለሁ በቃሌ በጭንቅላቴ። መጽሐፍ ቅዱስ መያዝ አይጠበቅብኝ። ሰው በጣም የሆነ ዝም ሲላችሁና አሽኮለሌ አልሽዛ እንደ እድሜሽ ኑሪ። ተሰተሪ። ብታቂ አስታራቂ ነበርሽ እኮ። እኔ እጹብ ላይ ተደርቤ አንቺን የምጣላው እጹብ ምላስ የላትም መሰለሽ እንዴ? እሷም እኮ በራሷ ላይ መናገር ትችል ነበር፣ ግን እያወቀኝ ጸጥ። አብራችሁ በኖራችሁት ነገር ትላንትናን ስላየች ነው ዛሬ ላይ ግማታን ብለሽ እየተሳደብሽ ምናምን። እኔ ግን አልሰድብሽም፣ አፌን ማቁሸሽ ስለማልፈልግ። የሰው ልጅ ሁሉም ሲሞት ግማታም ነው፣ ይሸታል። በጣም ነው የሚሸታው። አየሽ አንቺ እንደሞትሽ ሬሳ ነሽ።